ጸጸት ምንድን ነው? ጸጸት ማለት ካለፈው ዘመን ጋር የሚደረግ ፍሬ ቢስ ጦርነት ነው። አእምሯችን ወደ ኋላ ተመልሶ ታሪክን እንደገና ለመጻፍ የሚሞክርበት ነገር ግን ሊቀይረው የማይችለው የውስጥ ስቃይ ነው። ያንን ባልናገር፣ ያን ምርጫ ባልመርጥ፣ በዚያ መንገድ ባልሄድኩ ኖሮ የሚሉ ማለቅ የሌላቸው የሐሳብ ማዕበሎች። ሰዎች ትልቁ ስህተታቸው ጸጸትን እንደ ጠላት ማየታቸው ነው። ነገር ግን ጸጸት ጠላት አይደለም፣ የንቃተ ህሊና መናገሻ እንጂ። መጽሐፍ ቅዱስ ላይ እንኳን ሳይቀር ለሕይወት የሚሆን ንስሐ የሚባል ነገር አለ። እውነተኛ ጸጸት ትላንት ከነበርክበት አስተሳሰብ ዛሬ ከፍ ማለትን የሚያሳይ ነው። ትላንት የሰራው ስህተት ዛሬ ካመመ ያ ማለት ዛሬ የተሻለ ሰው ሆነሃል ማለት ነው። ዛሬ ብርሃን ውስጥ ስላለ ነው የትላንቱ ጨለማ የታየው። አእምሮ ትላንት የሰራውን ስህተት ዛሬ ባለው ዕውቀትና ብስለት ሊፈርድ ይሞክራል። ይህ ግን ትልቁ ፍትሃዊ ያልሆነ ፍርድ ነው። ትላንት ያን ስህተት ስትሰራ የነበረ መረዳት፣ የነበረ ፍርሃት፣ የነበረ ቁስልና ድክመት ያንን ምርጫ እንድትመርጥ አስገድዷል። ትላንት የነበርከውን ያንን ምስኪን ደካማ ማንነትህ ዛሬ በቆምክበት የጥበብ ከፍታ ላይ ሆነ አትገፍትረው። ጭቃ ውስጥ የወደቀን ሰው በየቀኑ እየሄዱ መግረፍ ሰብአዊነት አይደለም። አንተ ግን በየቀኑ በሐሳብ ወደ ኋላ እየተመለስክ የትላንት ማንነትን ትገርፈዋለህ። ይልቁኑ ቆም በልና ያንን የትላንት ማንነትን በምህረት እቅፍ ውስጥ አስገባው። አዎ ተሳስተሃል፣ አዎ አጥፍተሃል። ነገር ግን ያንህ የነበረ አቅም ያ ብቻ ነበር። ካለፈው ማንነት ጋር ሰላም ካልፈጠርክ ወደፊት የምትራመደው እግሩ በሰንሰለት እንደታሰረ ሰው ይሆናል። በትራፊክ በተጨናነቀ መንገድ ላይ መኪና እየነዳ ወደ ኋላ በመመልከቻ መስታወት ላይ ብቻ ካተኮርክ ከፊት ካለው ጋር መጋጨት አይቀሬ ነው። ጸጸት ማለት መኪናን በኋላ መስታወት እየተመለከቱ ወደፊት ለመንዳት የመሞከር ያህል አደገኛ ነው። ትኩረት ባለበት ሕይወትህ እዚያ ላይ ይሰራል። በትላንት ውድቀት ላይ ካተኮርክ ዛሬህም ይወድቃል። አንድ ሰው በጭቃ የተሞላ ባል ይዞ መጥቶ በድንገት ቢረጭ እዚያው ቆመ ለምን አቆሸሽከኝ እያልክ ቀኑን ሙሉ መጨነቅ፣ ወዲያውኑ ሄደ ገላን ታጥበ ጉዞውን መቀጠል። ጸጸት ማለት በዚያ ጭቃ ውስጥ ለሰዓታትና ለዓመታት ተኝቶ መበስበስ ማለት ነው። ክፋቱ ወይንም ስህተቱ የተከሰተው ትላንት ነው። ዛሬ ግን በዚያ ስህተት ውስጥ መኖርን ከቀጠልክ ይህ የራስ ምርጫና ሞኝነት ነው። አሁን የቁስሉን ጥበብ እንረዳ። በእያንዳንዱ ነፍስ ጉዞ ውስጥ ስብራት አለ። ነገር ግን በአንድ ወቅት የሰበረ ህመም ዛሬ የሚገነባ ጥበብ ሊሆን ይችላል። ቁስሉ የሚጠፋው ጠባሳውን በየቀኑ እየቧጨርክ ደም ስታፈስበት አይደለም፣ እንዲድን ስትተወው ነው። ለቁስሉ ሳይሆን ከተማርከው ትምህርት ጀርባ ያለው መለኮታዊ እጅ ተመልከት። ባዶነትና መጸጸት ወደ እውነተኛ መቅደስ መግቢያ በሮች ናቸው። አእምሮ ጣልቃ መግባቱን ሲያቆም ሁሉም ነገር ማስተካከል ነበረብኝ የሚለው የኢጎ ትግል ስትተው የውስጥ ሰላም መመለስ ይጀምራል። የትላንቱ ውድቀት እንደ ሸክም ሳይሆን ዛሬ ላይ የቆምክበት መንሰላል አድርገው። ያለዚያ ውድቀት ዛሬ የምታየው ብርሃን ትርጉም አይኖረውም ነበር። የአሁኗንም ቅስፈት ተረዳ። ትላንት አልፏል፣ ነገ ደግሞ ገና አልመጣም። በእጅ ላይ ያለው ብቸኛው እውነተኛ ንብረት ይሄ አሁን የቆምክበት ሰከንድ ብቻ ነው። አሁን በምትወስደው ጥልቅ እስትንፋስ ውስጥ ምንም ጸጸት የለም። አሁን በምታደርገው በጎ ተግባር ውስጥ የትላንት ጨለማ የለም። ሕይወት መንሰላል የሚሆነው በተቀደሰውና በተራው ነገር መካከል ያለውን ግንኙነት ስታውቅ። ጠዋት ስትነቃ ወደ ትላንት ትዝታ አትሩጥ። ዛሬ አዲስ ቀን ነው፣ አዲስ መጽሐፍ ነው። ትላንት የተበላሸውን ገጽ ማደስ አትችልም። ዛሬ ግን አዲስና ንጹህ መስመር መጻፍ ትችላለህ። ይቅርታህን ለራስህ ስጥ። ነፍስህ እረፍት ያስፈልጋታል። ዛሬ ስለወደድክና ለሰላም ስትል ያንን ትላንትና ከባድ ሸክም መሬት ላይ አስቀምጠው። ምንም ነገር አልጠፋም። ሁሉም ነገር ለአዲስ ለለውጥና ለጥበብ ነበር።